ኮቺንግ ኤንድ ሜንቶሪንግ ስኪልስ። ጤና ይስጥልኝ። የስራ መሪዎች ከሚጠበቅባቸው ክህሎቶች መካከል ሰራተኞችን መምራት፣ አፈጻጸምን ማሻሻልና የረጅም ጊዜ የስራ መስክ እድገቶችን መምራት ናቸው። ለእነዚህ ደግሞ የኮቺንግ ኤንድ ሜንቶሪንግ ስኪልስ ያስፈልጋል። በሰዋዊ ክህሎት ማዕከላችን ከሚሰጡ ስልጠናዎች መካከል ኮቺንግ ኤንድ ሜንቶሪንግ ስልጠና አንዱ ነው። በዚህ ቪዲዮ ስለዚህ ስልጠና ይዘት በአጭሩ አቀርብላችኋለሁ። አብራችሁ ቆዩ። በመጀመሪያ መሰረታዊ ጉዳዩ በኮቺንግ እና ሜንቶሪንግ መካከል ያለውን ልዩነት፣ በአጭር ጊዜ የአፈጻጸም መሻሻልና በረጅም ጊዜ አጠቃላይ እድገት መካከል ያሉትን ልዩነትና በኮቺንግ ሜንቶሪንግ ለዚህ ያላቸውን አስተዋጽኦ፣ የስነ ልቡናዊ መረጋጋትንና መተማመን ለኮቺንግና ሜንቶሪንግ፣ በመጨረሻ በሜንቶርና በሜንቲ መካከል ያለውን መተማመንን፣ ኃላፊነቶች፣ ተግባራት ምንድን ናቸው? የሚቀጥለው ለአንድ ኮችና ሜንቶር መሰረታዊ የሆኑ ክህሎቶች ምንድን ናቸው? በመጀመሪያው ንቁ አድማጭነትና ታዛቢነት ናቸው። ሁለተኛው አሳታፊና ገደብ የሌለባቸው ጥያቄዎችን የማቅረብና መልሶችን የመቀበል ክህሎት ነው። ሶስተኛው ገንቢና ወደ ተግባር ሊሄዱ የሚችሉ ግብረ መልሶችን የመስጠት ክህሎት ሲሆን፣ አራተኛው በሌሎች ጫማ ሆኖ ነገሮችን የማየትና ስሜት ላይ ብልህ የመሆን ክህሎቱ እንዴት እንደሚዳብሩ ነው። በመቀጠል የኮቺንግ ላይ ሜንቶሪንግ ስራ ዝም ብሎ የሚሰራ ሳይሆን በማዕቀፍ የሚመራ ነው። በሰፊው ከሚታወቁ ማዕቀፎች መካከል ጎል ሞዴል፣ ጎል ሴት ግብ ማስቀመጥ፣ ሪያሊስቲክ ተደራሽ መሆኑን ማረጋገጥ፣ በመቀጠል አማራጮችን ማስቀመጥና ቁርጠኝነትን ማረጋገጥ፣ የአፈጻጸም ግቦችን ማስቀመጥ፣ እቅዶቹን በመተግበር ውስጥ ልንከታተልባቸው የምንችላቸውን ፍሬምወርኮች ወይም ደግሞ ማዕቀፎች ማስቀመጥን ያካትታል። እንዴት ተከታትለን ውጤቱን ማምጣት ማረጋገጥ እንችላለን የሚለውን ሲሆን፣ በዚህ ውስጥ ካሉ ውስጥ የመጀመሪያውና ወሳኙ ጉዳይ ትክክለኛውን የሜንቶርና ሜንቲ ማገናኘት፣ ሁለተኛው አስቸጋሪና ሁል ጊዜ አዳጋች የሆኑ ችግሮች ምንድን ናቸው፣ በመጨረሻም የፕሮግራሙን ስኬት የምንከታተልበትን መንገድ በደንብ ማጤን የሚያስችል ክህሎት እናዳብራለን። እንደ ሁልጊዜው በማህበራዊ ትስስር ገጾቻችን ተከታተሉ፣ ደውሉልን፣ ጻፉልን። አመሰግናለሁ።